ሰላም አባቢ እንዴት ነህ? ባለፈው በጀመርነው ዛሬም ከዛውን ቀጥል ብዬ ነው። መጀመሪያ እንኳን ለመስቀል በዓል አደረሰሽ። ሁለቱንም በጋራ ስለምናከብር ነው። እንግዲህ መሪነት ሲወርቅብሽና ስትዘጋጅበት የተለያዩ ናቸው። አንዳንዴ ባለቤቱ ሳይዘጋጅ መሪነት ይወርቅበታል። በሆነ አጋጣሚ መሪ ይሆናል። የተዘጋጀበት ነገር የለም፣ ያሰበበት ነገር የለም። እንዲሆን እንዲህ አይነት ነገር ሲሰጠኝ እዚህ አደርሳለሁ አይልም፣ ይወድቃል። አብይ ቆይቷል፣ የተዘጋጀበት በጣም ቆይቷል። ባለፈው ቀን እንደገለጽኩት ድንገት የወደቀበት ሰው አይደለም። ሲዘጋጅ ነው እስከማውቀው ድረስ አብይ ቤቱ ቴሌቪዥን አልነበረው። አብይ ቤቱ አብይ ስጋ ቤት ሲሄድ አይቼው አላውቅም። ከኔ ጋር ኖረ፣ አብረን ኖረናል። አንድ ቀንም አብረን ስጋ ቤት ሄደን እንብላ ያልንበት ቀን የለም። አንድ ቀን እዚህ ቦታ ያልንበት ቀን የለም። ከአብይ ጋር የነበረው ግንኙነት ስለሚቀጥለው ነገር መዋየት ምን ይሁን እንዴት ነው ምናምን ነው። ስለዚህ አንባቢ ነው፣ ጸሐፊ ነው፣ ይዘጋጃል። የተለያዩ ልምዶችን ይቀስማል፣ ይዘጋጃል። ስለዚህ አብይ ዛሬ የሚሰራቸው ስራዎች በበቂ ደረጃ የሚዘጋጅባቸው የተዘጋጀባቸው ናቸው። በበቂ ደረጃ ብዙዎቻችን ሳናስብ ኢንሳን ሲፈጥር መምጣት አለበት ብሎ ሀሳብ ሲያቀርብ ሲከራከረን ብዙዎቻችን ሳይገባን ማለት ነው። ብዙዎቻችን ያልገቡን ነገሮች ለምሳሌ ዛሬ መደመር የሚለው በጣም ነው የማስታውሰው። በመሀላችን ትርምስ ነበር። ትርምስ ማለት አንዱ ያሰናክላል፣ አንዱ ይመርጃል፣ አንዱ ምናምን ያደርጋልና በጋራ እንገናኝና ሲነርጂ ያስፈልገናል ይል ነበር። ያ መደመር ማለት ነው። ይህ ሀሳብ ልክ የጠቅላይ ሚኒስትርነት ቢሮ እንደገባ ያመጣለት ሀሳብ አይደለም። ይህ ሀሳብ በፊት የነበረ ሀሳብ። በፊት ካልተባበር አንድ ካልሆን አንሻገርም። ሲነርጂ ቃሏም ይችላል ሁሉ ጊዜ የምናገራት የነበረውና ይሄ ነው። ይሄ ፈጣን ነገር ደግሞ ዛሬ ጀምሮ አይደለም። ምንድነው አሁን የሆነው? በማስታወሻ አንድ መጽሐፌ ላይ ጽፌያታለሁ። አብይ በድሪም ላይነር ነው የሚበራው በሰዓት 900 ኪሎ ሜትር እዚህ ሆኖ ቀይ ባህርን ነው የሚያየው እንጂ ቆላማ መሬት አይታየውም። ሩቅ ነው የሚያየው። በዛ ስኬል በዛ ፍጥነት ነው የሚሄደው። ሌላው ደግሞ በሄሊኮፕተር የሚሄድ አለ። መሬቱ ተራራው፣ ሸለቆ፣ ኮረብታው ይታየዋል እና ተገጨው ምናምን አልኩ እያለ ከዛ ሌላው ደግሞ በእግሩ ነው የሚሄደው። በእግሩ የሚሄደው ደግሞ ሁለት አይነት አካሄድ አለ። በእግር ሲኬድ አንገቱን ቀና አድርጎ መሄድ ጥሩ ይራመዳል። ጎንበስ ብሎ መሄድ አይጣል፣ ድመት ያህል፣ ትላትል ያህል ምናምን እዚህ ጋር ረገጥኩ በላኝ ምናምን ይላል እና አብይ ከነዚህ መሬት እያዩ ከሚሄዱትም ጋር አይደለም፣ ከአይጦቹ ጋርም አይታገልም፣ ከእባቦቹ ጋርም መከራውን አያይም። ሌላ ጋር ነው ያለው። ኮረብታ ገጨኝም አይልም። ራቅ ብሎ ፈጠን ብሎ ነው እንደ ንስር የሚበረው። ስለዚህ ሀሳቦቹ ትልቅ ናቸው። አሁን የሚያስፈልገው ነገር ምንድነው? ባንዴ ሁላችን እዛ እንደርሳለን ማለት አይደለም፣ ግን ሁሉም ወደዚህ ይሳል። ዛሬ ጎናችን ያሉትን ነገሮች ብቻ ካሰብን የምንባለውን ነገር ካዳመጥን የሚቃወሙንን ምናምን ብቻ ካገላበጥን መሄጃ አለን። ራቅ አድርገን ማሰብ
ራቅ አድርጎ አስቦ ወጣ ብሎ ነገን የመስራት ነገር ያስፈልጋል። ከሱ መማር ያለብን ይሄ ነው ብዬ አምናለሁ።